ሰላም ሰላም እንዴት ናችሁ? ዛሬ እስቲ ስለ ኢምፖርት የሆነ ቲፕ መስጠት ፈልጌ ነው በቪዲዮ የመጣሁት እና አንድ ሰው ነጋዴ ወይ ደግሞ ኢምፖርት ማድረግ ከማድረጉ በፊት ገንዘብ ስላለው ብቻ ኢምፖርት ማድረግ የለበትም። ስለዚህ ምን ማወቅ አለበት የሚለውን ትንሽ ለማቅረብ ነው የፈለግኩትና በመጀመሪያ ደረጃ እቃ መለየት መቻል አለበት። ማለት ምን አይነት እቃ ማምጣት የምንችለው እቃ ሲለይ ያው ገበያ ያለው ወይ እቃ በቀላሉ ሊበላሽ ይችላል ወይም ሊቆይ ይችላል ወይ ስለዚህ ዱራብል ነው ወይ እቃው ሊቆይት ይችላል ወይ ባይሸጥ ራሱ ስቶር ላይ ቆይቶ እየጨመረ ዋጋው ምናምን ስለሚሄድ ማለት ነው። ስለዚህ እቃና ገበያውን መለየት መቻል አለበት። ሁለተኛ ያ እቃ ከየት ነው የማገኘው የሚለው ሶርሲንግ ወይ ደግሞ ሳፕላየር ማወቅ መቻል አለበት። በተቻለ መጠን አንድ ጊዜ ቻይና መሄድ ሊያስፈልገው ይችላል ብዬ ነው የማስበው። ምክንያቱ የቻይና ነጋዴዎች እንዲሁ በኢንተርኔት በምናምን አግኝቻቸዋለሁ ብለህ በቀላሉ እንትን የምትለው አይደለም። ስለዚህ ምን ማድረግ መቻል አለበት? ሄደህ ቪዚት ማድረግ ትክክለኛ ሶርስ ሪላያብል የሆነ ሶርሲንግ ማግኘት መቻል አለብህ ማለት ነው። ካልሆነ ደግሞ ከሌላ ከጓደኞች ያመጡት እቃ የምታመጣ ከሆነ ደግሞ የእነሱን ፕሮፎርማ ምናምን መጠቀም ትችላለህ ማለት ነው። የእነሱን ሪላያቢሊቲ ወይ ደግሞ እውነተኛ የሆኑ አቅራቢ ከሆኑ ከእነሱ መረጃ ወስደህ እንትን ማድረግ ትችላለህ ማለት ነው። ሌላ ይሄን ካወቅ የእቃው ዋጋ ኦልሬዲ አለ ምን ማወቅ አለብህ ማለት ነው። የጉምሩክ ቀረጥ የሚባለው ማለት ነው። ስለዚህ የጉምሩክ ቀረጥ ማወቅ መቻል አለብህ። ያ እቃ ምን ያህል ነው ቀረጥ ወይ ደግሞ ከስተም ዲቲ ያለው ምን ያህል ነው። በሱር ታክስም ካለው ሱር ታክስ ያለው ዊዝሆልዲንግም ኤቭሪ ኮስት ማወቅ መቻል አለብህ። በተቻለ መልኩ ደግሞ በተወሰነ መልኩ ስለ ጉምሩክ ቀረጥ አሰላለም ብታውቅ በቀላሉ ሊገባህ በሚችል መልኩ ትረዳለህ ማለት ነው። ስለዚህ ቀረጡ ምን ያህል ነው የሚለውን ማወቅ መቻል አለብህ። ሌሎች ወጪዎች ማስጫኛ ወጪ የባህር በኢትዮጵያ ሺፒንግ ላይን የምታመጣ ከሆነ የሺፒንግ ላይን ለአንድ 40 ፊት ወይ ደግሞ ለአንድ 20 ፊት የሚያስከፍለውን የማስጫኛ ወይ ደግሞ የፍሬት ኮስት ማወቅ መቻል አለብህ ማለት ነው። ከዛ በኋላ የኢንላንድ ወይ ደግሞ ከጅቡቲ ወደ ኢትዮጵያ የምታስመጣበትን የኢንላንድ ትራንስፖርት ዋጋም ማወቅ መቻል አለብህ። ስለዚህ እነዚህ ወጪዎች ሁሉም ካወቅ በቀላሉ ትርፍና ኪሳራም ወይ ደግሞ ትርፍ ኪሳራ አናሊሲስ ወይ ደግሞ ፕሮፊት ኤንድ ሎስ አናሊሲስ መስራት ትችላለህ ማለት ነው። ስለዚህ ይሄን ካወቅ ምን ያህል ነው ትርፍ የማገኘው የሚለውን ማወቅ ትችላለህ ማለት ነው። አትደነግጥም። ኦልሬዲ የሆነ ነገር ገንዘብ ላይ ብለህ ዝም ብለህ መኪና አስመጣለሁ ብለህ ዘው ብለህ ወደ መኪና ኢምፖርቲንግ መግባት የለብህም ማለት ነው። ሌላ ደግሞ ፕሮሰሱ ማወቅ መቻል አለብህ። በተቻለ መጠን ከየት ነው የሚጀምረው የሚለው ከየት ወዴት ነው የሚሄደው፣ ስለ ባንክ ፕሮሰስ ማወቅ አለብህ። ስለ ባንክ ፐርሚት ማወቅ መቻል አለብህ። ስለ ኢንሹራንስ ስለ ማሪን ካርጎ ኢንሹራንስ ምናምን የሚባሉትን ማወቅ መቻል አለብህ። ስለዚህ ይህንን ካወቅ ኢምፖርት ብትጀምር ቀላል ይሆንልሃል ማለት። ስለዚህ ዘው ብለን መግባት የለብንም። በተቻለ መጠን እነዚህን ነገሮች ማወቅ መቻል አለብን ለማለት ነው። ታንኪዩ። ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ሌላም ቪዲዮዎች ኢንዲቴይል ትሬኒንግ ከፈለጋችሁ ደግሞ ኮሜንት አድርጉኝ። እዛ ላይ ቪዲዮ እየሰራሁ ማቅረብ እችላለሁ። ታንኪዩ።